ሰላም ጤና ይስጥልን ውድ ዩቲዩብ ተከታታዮች እንደምን አላችሁ? ዛሬ ለእናንተ ይጠቅማችኋል ብዬ ያሰብኩትን ርዕስ ይዤላችሁ መጥቻለሁ። ዛሬ የምናወራው በእርግዝና ሰዓት መጠቀም የሌለብን የምርት አይነቶች ለፊታችን የምንጠቀማቸው ማለት ነው። የተለያዩ አይነት ምርቶች አሉ እና ከእነሱ ውስጥ የትኞቹን መጠቀም የለብንም፣ የትኞቹ ውስጥ ደግሞ ሴፍ ናቸው የሚለውን አብረን እናያለንና ከኔ ጋር ቆዩ። እንደምናውቀው እንግዲህ በእርግዝና ሰዓት የተለያዩ ነገሮችን በፊታችን ላይ ልናስተውል እንችላለን፣ በሆርሞን መቀየር ምክንያት ማለት ነው። ለሁላችንም እንግዲህ የተለያየ ነው። ለአንዳንድ ሰዎች እርግዝና በጣም የሚስማማቸው በጣም የሚያሳምራቸው ሰዎች አሉ። ለአንዳንድ ሰዎች ደግሞ በጣም የሚያጠቋቆራቸው ፊታቸው የሚያብጥ ሽፍታ፣ ብጉር፣ የተለያዩ ነገሮችን የሚወጣባቸው ሰዎች አሉና በዚህ ጊዜ እንግዲህ ምን እንጠቀም የሚሉ ጥያቄዎች አሉ። እንደዚሁም ደግሞ ከእርግዝና ከመከሰቱም በፊት ደግሞ ስንጠቀማቸው የነበሩ ፕሮዳክቶች እንደ ቫይታሚን ኤ ሊሆን ይችላል፣ እንደ ቫይታሚን ሲ፣ የተለያዩ ምርቶችን የምንጠቀም ከሆነ በእርግዝና ሰዓትስ ያንን መጠቀም እንቀጥሎ የሚለው ነገር ትንሽ ማብራሪያ እሰጥበታለሁኝ እና አንድ ላስጠነቅቃችሁ የምፈልገው ነገር ግን ለማንም ሰው ቢሆን ለማንም እናት ቢሆን ማለት ነው በእርግዝና ሰዓት የምትጠቀመውን ነገር በሙሉ ለሐኪሟ ማሳወቅ አለባት ማለት ነው። ያ ፕሮዳክት ሴፍ ተብሎ የሚጠቀስም ቢሆን በተለያዩ ድህረ ገጽ ወይም ደግሞ በዌብሳይቶች ላይ የምታገኛቸው ፕሮዳክቶች ይሁን በዩቲዩብ ቪዲዮ ላይም ቢሆን እነዚህ ፕሮዳክቶች ሴፍ ናቸው ቢባልም ነገር ግን ለሐኪማችሁ ማሳወቅ አለባችሁ። የምታደርጉትን ነገር በሙሉ ማወቅ ስላለበት ማለት ነው። እና በብዙ የቆዳ ሐኪሞች ግን እንዳንጠቀም ከሚነግሩን ፕሮዳክቶች ውስጥ እንግዲህ የመጀመሪያው ስንመለከት ቫይታሚን ኤ፣ ሁልጊዜም እንደምላችሁ ቫይታሚን ኤ ማለት ሬቲኖል ሊል ይችላል በቃው ላይ፣ ወይም ደግሞ ሬተን ኤ ሊል ይችላል፣ ሬተን አልደሃይድ ሊል ይችላል፣ እንደዚሁ ደግሞ ሬቲኖይክ አሲድ ሊልም ይችላል እና እነዚህን ጽሁፎች እንግዲህ በምታየው ሰዓት ያ ምርት የቫይታሚን ኤ ምርት ነው ማለት ነው። ስለዚህ በእርግዝና ሰዓት ይህንን ቫይታሚን ኤ ለማዲያትና ለብጉር፣ ለሽፍታ፣ ለተለያዩ ነገሮች ለፊታችን ብዙ ጥቅም የሚሰጠን ማለት ነው እሱን ቅባት መጠቀም የለባችሁም። አብዛኞቹ የኮስሞቲክስ ምርቶች በእርግዝና ሰዓት አትጠቀሙ አይልም፣ ግልጽ አድርጎ አይናገርም። ግን ያ ማለት ደግሞ ለመጠቀም ሴፍ ነው ማለት አይደለም። ሁልጊዜም እንደምላችሁ ቼክ አድርጉ፣ ሐኪማችሁ ጋር ቼክ አድርጉ፣ ሪሰርች ለማየት ሞክሩ፣ ለማንበብ ሞክሩ እና እነዚህ የቫይታሚን ኤ ግሩፖች በሙሉ እንግዲህ በእርግዝና ሰዓት መጠቀም የለብንም ማለት ነው። ሁለተኛው ደግሞ ቤንዞል ፐሮክሳይድ ይባላል። ቤንዞል ፐሮክሳይድ ብዙን ጊዜ በፊት መታጠቢያ ፈሳሽ ሳሙና ውስጥ እናገኘዋለን። ጥቅሙም ብጉር ለሚያስቸግራቸው ሰዎች እና ወዛም ፊት ላላቸው ሰዎች ብጉሩን ለመቆጣጠር የሚረዳ ነው። እንደዚሁም በገላ መታጠቢያ ውስጥም አለ፣ የሰውነት ብጉርን ለማከም ማለት ነው። ስለዚህ በገላ መታጠቢያ የሚሆን በፊት መታጠቢያ ላይ ቤንዞል ፐሮክሳይድ ያለውን ምርት መጠቀም የለባችሁም። እንደዚህም በፊት ክሬሞች ውስጥ ራሱ ቤንዞል ፐሮክሳይድ የሚገኝበት ጊዜ አለ እና የትኛውንም የገላ መታጠቢያም የፊት ሎሽን፣ የገላ ሎሽን ከመግዛታችሁ በፊት እንግዲህ ማንበብ አለባችሁ ማለት ነው። እርግዝና ካለ ወይም ደግሞ ጡት የምታጠቡ ከሆነ በሶስተኛ ላይ የምናገኘው ደግሞ አልፋ አርቢዩቴን እንደዚሁ ለፊት ላይ የሚወጣ ጥቋቁር ነገርና ለማዲያት የምንጠቀምበት የሲረም አይነት ነው። በሲረም መልክም በክሬምም ሊዘጋጅ ይችላል። ስለዚህ አልፋ አርቢዩቴንም እንደዚሁ በእርግዝና ሰዓት የሚመከር አይደለም። እንደዚሁም በሌላ ምርት ደግሞ ስንመለከት ሊክሪሽ ሩት ራሱ ሊክሪሽ ሩት ለጥቋቁር ነገሮች፣ ለማዲያት፣ ለጥቋቁር ነጣጥብ፣ ፊትን ለማጥራት የምንጠቀምበት የኬሚካል አይነት ነው። ሊክሪሽ ሩት በእርግጥ በጣም ብዙ ጥቅም አለው። ነገር ግን በእርግዝናና በጡት ማጥባት ሰዓት እንግዲህ እንድንጠቀም አይመከርም። ሌላው ደግሞ BHA ወይም ደግሞ ሳሊሲሊክ አሲድ የምንለው ነው። ሳሊሲሊክ አሲድ እንደምታውቁት ፊታችንን ኤክስፎሌት ለማድረግ የሚረዳ የኬሚካል አይነት ነው። ለእኛ ለጥቁሮች ቆዳ ነጮች ላልሆነን ማለት ነው እጅግ ተስማሚ ነው። ግን ወዛም ለሆነ ፊት ነው ሳሊሲሊክ አሲድ እንድንጠቀም የሚመከረው። ሁሌ እንደምላችሁ ደረቅ ፊት ያለው ሰው ሳሊሲሊክ አሲድ ያለበትን መታጠቢያ መጠቀም የለበትም እና ስራው እንዳልኳቸው ፊትን ኤክስፎሌት ማድረግ ነው። ሳሊሲሊክ አሲድን በመታጠቢያ ውስጥ ልናገኘው እንችላለን፣ በፊት መታጠቢያ ማለት ነው። እንደ ሲረምም ደግሞ ከላይ የሚቀባ ተቀብተን አድረን ጠዋት የሚታጠብም ሊሆን ይችላል ፊትን ቆዳን ኤክስፎሌት ለማድረግ። ይሄ ምርት እንግዲህ በእርግዝና ሰዓት የሚመከር አይደለም።
ሳሊሲሊክ አሲድ ከዚህ በተጨማሪ በገላ መታጠቢያ ውስጥም እናገኘዋለን። ስለዚህ ገላ መታጠቢያ ውስጥም ሳሊሲሊክ አሲድ የሚል ጽሑፍ ካያችሁ እንግዲህ በእርግዝና ሰዓት አትጠቀሙት ማለት ነው። ከዚህ በመቀጠል ደግሞ ኬሚካል ሰንስክሪን አለ። ኬሚካል ሰንስክሪን ማለት ኤቫ ቤንዞን፣ ኦክሲቤንዞን እንደዚሁም ደግሞ አክቲኖክሴት የሚባሉ የኬሚካል አይነቶች ያለበት የሰንስክሪን አይነት ነው፣ ወይም ደግሞ የሰን ብሎክ አይነት ነው። ሁልጊዜ እንደምላችሁ የሚመከረው ሚኔራል ሰንስክሪን ማለት ዚንክ ኦክሳይድ እና ታይታኒየም ዳይኦክሳይድ ያለውን መጠቀም ሁልጊዜም የሚመከር ነው። እርግዝና ቢኖርም ባይኖርም ኬሚካል ሰንስክሪን ለማንም ሰው አይመከርም ሁልጊዜ እንደምላችሁ። ነገር ግን እርግዝና ከሌለ ወይም ደግሞ ጡት የማናጠባ ከሆነ ምንም ነገር ሳንቀባ ወደ ፀሐይ ከመውጣት ቢያንስ ኬሚካል ሰንስክሪን እንኳን ተቀብቶ መውጣት የተሻለ ነው፣ ከባዶ ማለት ነው። ነገር ግን በእርግዝና ሰዓት እነዚህን አትጠቀሙ። የምትገዟቸው ሰንስክሪኖች ዚንክ ኦክሳይድ እና ታይታኒየም ዳይኦክሳይድ ያላቸው መሆን አለባቸው። እንደምታውቁት ይነጣል፣ ያው በዚንክ ኦክሳይዱ ምክንያት ነው። ነገር ግን አብሮት ደግሞ አይረን ኦክሳይድ የተሰራ አለ፣ ቲንትድ ማለት ነው። ቲንትድ ሰንስክሪን ስንቀባው የማይነጣ በፊታችን ከለር አይነት የሚሰራለ በብሮንዝ በጎልደን በተለያየ ከለር ከፊታችን ጋር አብሮ የሚሄድ ነው እና ስንቀባም ወደ ቆዳችን ስለሚሰምጥ ነጭ አይሆንም። ስለዚህ ሳንስክሪን ከመጠቀማችሁ በፊት እንግዲህ በደንብ አድርጋችሁ አንብቡ ማለት ነው። ከዚህ በተጨማሪ የምናገኘው ደግሞ ሃይድሮኩዊኖን ለማዲያት ማጥፊያ የምንጠቀምበት የመድኃኒት ወይም ደግሞ የክሪም አይነት ነው። በእርግጥ ሃይድሮኩዊኖን ለእኛ ለጥቁሮች ነጮች ላልሆነን ማለት ነው በፍጹም እንድንጠቀም አይመከርም። ሃይድሮኩዊኖን በፍጹም በእርግዝና ሰዓት መጠቀም የለብንም። በእርግዝና ብቻም ሳይሆን እርግዝናም ባይኖርም ለእኛ ለጥቁሮች ቆዳ ተስማሚ አይደለም። እስካሁን የነገርኳችሁ የሚኔራል እና የኬሚካል አይነቶች እንግዲህ በእርግዝና ሰዓት እንድንጠቀም የማይመከሩ ናቸው ወይም ደግሞ የተከለከሉ ናቸው። ነገር ግን በእርግዝና ሰዓት እንግዲህ ምን ልንጠቀም እንችላለን? ለፊታችን ያው ራሳችን መንከባከባችን መቀጠል ስላለብን በተለይም በእርግዝና ሰዓት እንዳልኳቸው የተለያዩ ነገሮችን በፊታችን ላይ ስለምናስተውል እንደ ሽፍታና ጥቁረት አይነት ነገሮች ምን ልጠቀም እንችላለን የሚለው ስንመለከት ናይሲናማይድ መጠቀም ይቻላል። ጥቋቁር ነገሮችን ከፊት ላይ ለማስወገድ እንደዚሁም የተሻለ የፊት ገጽታ እንዲኖረን የሚረዳ ነው ናይሲናማይድ። እንደዚሁም ሴራማይድ በተለያዩ በፊት ሎሽኖች በቅባቶች ውስጥ የምናገኘው ነው። ከዚህ በተጨማሪ ደግሞ ቫይታሚን ሲ የምንጠቀም ከሆነም እሱን መጠቀማችንን መቀጠል እንችላለን። ነገር ግን በጣም መጠንቀቅ ያለባችሁ ነገር የምትጠቀሙት የቫይታሚን ሲ ፕሮዳክት ውስጥ አብሮ እንደ ሊኩዊድ ፍሩትስ እንደ ቫይታሚን ኤ አብሮ አለመግባቱን በደንብ ማየት ይኖርባቸዋል ማለት ነው። አብዛኞቹ የቫይታሚን ሲ ምርቶች ላይ ሬቲኖል፣ ቫይታሚን ኤ እና የተለያዩ ሌላ ተጨማሪ ምርቶች ስለሚኖሩ በደንብ መመልከት ይኖርባቸዋል። ስለዚህ በቫይታሚን ሲ ውስጥ ቫይታሚን ኢ መኖር ይችላል። ቫይታሚን ኢ ለመጠቀም ሴፍ ነው ከቫይታሚን ሲ ጋር አንድ ላይ ማለት ነው። ከዚህ በተጨማሪ እንጠቀም የምንችለው ደግሞ ሃይሎሮኒክ አሲድ መጠቀም ይቻላል። ሃይሎሮኒክ አሲድ በእርግጥ ለጥቁረትን ለማንሳት የሚረዳ አይደለም። ቆዳን ሃይድሬት ለማድረግ እና ቀጫጭን መስመሮችን ከፊታችን ላይ ለማጥፋት የሚጠቅም ነው። የቆዳ ድርቀትን በመከላከል ፊትን በጣም ሃይድሬት በማድረግ የሚረዳ ነው እና ፊታችንን ከታጠብን በኋላ በንጹህ ፊት ላይ ሃይሎሮኒክ አሲድ ተቀብተን ከዛ ወዲያውኑን ወፈር ያለ ምንም አይነት ሽታ የሌለው ሎሽንን በመቀባት የቆዳ ድርቀትን እንደዚሁም ደግሞ ቀጫጭን መስመሮችን ለማጥፋት የሚረዳ ነው። ስለዚህ በእርግዝና ለመጠቀም ሴፍ ነው ተብሎ የሚነገር ነው እንግዲህ የሚፈቀድ ማለት ነው። ከዚህ በተጨማሪ ጥቁረትን ለማጥፋት ከሚረዱ ፕሮዳክቶች ስንመለከት ላክቲክ አሲድን እናገኛለን። ላክቲክ አሲድ በእርግጥ የኤች ግሩፕ ነው፣ የአልፋ ሃይድሮክሲ አሲድ ግሩፕ ነው። ከአልፋ ሃይድሮክሲ አሲድ ግሩፕ ላክቲክ አሲድ በጣም ፊት ላይ የሚወጣ ጥቁረትን ለማጥፋት የሚረዳ ነው። ነገር ግን ለእኛ ለጥቁሮች ተስማሚ አይደለም። ማለት ፐርሰንቱ ከ5% በላይ ከሆነ በጣም ኢሪቴት ያደርጋል። 5% ራሱ ሴንሲቲቭ ላልሆነ ቆዳ ነው እንጂ ለሴንሲቲቭ ቆዳ የሚመከር አይደለም ሁልጊዜም እንደምላችሁ። ነገር ግን ቆዳ ሴንሲቲቭ አይደለም የሚል ሰው እና የተሻለ የፊት ገጽታ እንዲኖርና ኤክስፎሊየት ለማድረግ እንዲሁም ጥቋቁር ነገሮችን ለማጥፋት
ላክቲክ አሲድን መጠቀም ይቻላል ማለት ነው። እነዚህ እንግዲህ በሁለት ግሩፕ የነገርኳችሁ የምርት አይነቶች በእርግዝና ሰዓት መጠቀም የሌለብንና ሴፍ ያልሆነና እንደዚሁ ደግሞ ሴፍ የሆነ ተብሎ የሚቀመጡ ናቸው። ነገር ግን ሴፍ ናቸው የተባሉትን ቢሆኑ ቅድም እንዳልኳችሁ ለሚከታተላችሁ ሐኪም መንገድ ይኖርባቸዋል ማለት ነው። ማንኛውም የምታደርጉት ከተለምዶ የወጣ ወይም ደግሞ ተጨማሪ የምታደርጉት ነገር ካለ ለሐኪማችሁ ማሳወቅ እንዳለባችሁ አትዘንጉ። ይህን ይመስላል እንግዲህ የዛሬው ቆይታችን በእርግዝና ሰዓት መጠቀም የሌለብን ምርቶችን በተመለከተ። ዛሬ ገና ከሆነ ያያችሁት የኔን ቪዲዮ በእንደዚህ አይነት ለሰዎች ይጠቅማሉ ብዬ በማስባቸው አርዕሶች ላይ ነው ቪዲዮችን የምሰራው እና ፍላጎቱ ካላችሁ ሰብስክራይብ አድርጉ። ቪዲዮ አፕሎድ ባደረኩኝ ጊዜ ወዲያው እንዲደርሳችሁ ማለት ነው። ከዚህ ቪዲዮ ደግሞ አዲስ ነገር ከተማራችሁና ከጠቀማችሁ ላይክ እና ሼር አድርጉ። በሚቀጥለው ደግሞ በሌላ አዲስ ትምህርታዊ ቪዲዮ በድጋሚ እንገናኛለን። እስከዛው ድረስ ሰላም።